ሰላም ናችሁ ቅዱሳን በኢትዮጵያና በኤርትራ በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች የእግዚአብሔር ቅዱሳን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ እሑድ ነው ግንቦት 17 2017 ዓመተ ምህረት በምስራቅ ሐረርጌ በሐረማያ በማያ ሲቲ አዴሌ ከተማ የምትገኝ አዴሌ ቃለ ሕይወት ቤተክርስቲያን ነው። እዛ ቤተክርስቲያን ላይ ከሐረማያ አባቴ ቃለ ሕይወት ቤተክርስቲያን ለማገልገል ወደዚህ መጥቼ የሚመኑን አይቼ የሚመኖችን ወይም አማኞችን ጎብኝቻቸው በጣም ደስ ብሎኛል። ነገር ግን በልቤ አንድ ሐዘን ነበር፣ አንድ ትካዜ ነበር። ይህም እንደምታዩት ቤቱ ለአምልኮ የተዘጋጀ ቢሆንም አንዳንድ የሚያስፈልጉ ነገሮች አሉ። ከወንበር ተነስቶ ከስፒከር ከምን ተነስቶ ብዙ የሚያስፈልጉ እቃዎች አሉ። በደቡብ ላይ የምናውቃት ቃለ ሕይወት እና በዚህ በምስራቅ ኢትዮጵያ ላይ የምትገኝ ቃለ ሕይወት በጣም የሚያሳዝን ሁኔታ ነውና በዓለም የምትገኙ ቅዱሳን ወይም ክርስቲያኖች በኢትዮጵያ በኤርትራ በተለያዩ ቦታ ላይ የምትገኙ ምእመናን በኢትዮጵያም ያላችሁ የእግዚአብሔር ቤተሰቦች ይሄንን አገልግሎት አብረን የወንጌልን ዘመቻ አብረን እንድንዘምት እንድናገለግል ጥሪዬን አቀርባለሁ። እኔ ወንጌላዊ ታሪኩ ተስፋዬ ይባላለሁ። የሐረማያ ዩኒቨርሲቲ ቃለ ሕይወት ፋሚሊ ፌሎሺፕ አስተባባሪ ነኝ ወይም ናሽናል ሚሽነሪ ሆኜ አገለግላለሁ። እዚህ ከኔ ጋር የሚያገለግሉ ወንድሞች ያሉ ሚሽነሪ ኤርሚያስ ይባላል፣ ሚሽነሪ በርገና ይባላል እና በጣም የሚያሳዝን ሁኔታ ነው ቤተክርስቲያኒቷ ያለችው እና በጣም የሚያስተክዝና በጣም የሚያሳዝን ነገር ብኖር ቤቱ ይሄው እንደምታዩት በጣም ቆንጆ ቤት ነው፣ የተከራየ ነው። ነገር ግን አንድ ነገር እንድታረጉ ወይም በጸሎት እንድትተባበሩ የምፈልገው ነገር በዚህ ሀገር ላይ ሰው በጣም ብዙ ሰው እያለ ግን ምእመን የለም። ምእመን ጌታን የተቀበለ ሰው ወይም ጌታን የሚያመልክ የተሰጠ ሰው የለም። እነ ምስራቅ ኢትዮጵያ ስንመለከት በጣም አስቸጋሪ ሁኔታ ነው። ዛሬ 3 ሰው ብቻ ነው ጌታን ያመለከው። ክብር ለኢየሱስ ይሁን። ሕዝብ ይበዛል፣ እኛ እምነት አለን። እግዚአብሔር ዓለምን ሁሉ እንደሚሰጥ እናምናለን። አንዳንድ ነገሮችን አሳያቸዋለሁ። እዚህ አካባቢ ላይ እንደታዩት ያው እንግዲህ ስቴጅ ነው። ይሄ ለስቴጅ የተዘጋጀ ቦታ ቢሆንም እንደምታዩት ምንጣፍ ወለሉ ምኑ አልተስተካከለም። ከዚህ በኩል ደግሞ የሚመን ወይ አማኞች መቀመጫ ነው የሚሆነው። እዚህ ጋር የቤተክርስቲያን መሪዎችም የቤተክርስቲያን አስተዳደር የሚቀመጡበት ቢሆንም ያው አስተዳደርም የለም፣ ባዶ ነው። እግዚአብሔር የተመሰገነውን ሰውን ይሰጣል። ይሄ ደግሞ ወንድሜ ቅድም ያልኩት ሚሽነሪ ኤርሚያስ ይባላል። ኤርሚያስ በጣም ትጉ ሰው ነው። በዚህ ሀገር ላይ ትልቅ የወንጌልን ገድል የተጋደለ ሰው ነው። ይሄው 4 ወንበር አለ፣ 4 የመቀመጫ ወንበር አለ። እግዚአብሔር ያሳያችሁ። ይሄ ወንበርና እኛ 3ቱ ነን ዛሬ ጌታን ያመለክነው። እግዚአብሔር ግን ታላቅ ነገር እንደሚያደርግ፣ እግዚአብሔር ኃያል ነገር እንደሚያደርግ አምናለሁ። የእግዚአብሔር ቃል ያድጋል፣ ያብባል፣ ብዙ ፍሬ ያፈራል፣ እያደገ ይሄዳል። እግዚአብሔር ደግሞ ታምር ያደርጋል። እግዚአብሔር ልዑል አምላካችን ነው። ሕዝብ ሁሉ የሱ ነው። ወርቅ፣ ገንዘብ፣ ብር ቢሆን ሁሉም ነገር የእግዚአብሔር ነው። ክብር ለኢየሱስ ይሁን። እንድትተባበሩ በጸሎት እንድትደግፉ እንፈልጋለን። በጸሎት በጣም ከምንም በላይ ከገንዘባችሁ ከምናችሁ በላይ በጸሎታችሁ እግዚአብሔርን እንድትጠሩት ምስራቅ ኢትዮጵያን እግዚአብሔር አሳልፎ በወንጌል እንዲያጥለቀልቅ በጸሎት እንድታስቡ እፈልጋለሁ። በዛውም ደግሞ ምእመን የለም። በቃ ገንዘብ የምናገኝበት ፈንድሬዝ ለመስራት በጣም አስቸጋሪ ነው። ሰው አይቀበልንም። ስለዚህ በጣም ስለተቸገረን አንዳንድ አስፈላጊ የሆኑ ነገሮችን ምስኪኖችን ለመርዳት ብዙ የውስጥ አምልኮች አሉ እና ይሄንን አገልግሎት ደግሞ ከእናንተ ጋር ነው የምናገለግለው። እናንተ ቅዱሳን እያላችሁ በብዙ ቪው የምታገለግሉ ቲክቶከሮች እያላችሁ፣ ዩቲዩበሮች እያላችሁ፣ የተለያየ ሚዲያ ሽፋን ያላችሁ ሰዎች ይሄንን ቪዲዮ ቫይራል እንዲወጣ እንድታደርጉ፣ በዓለም ዙሪያ ወንጌል እንዲሰበክ። ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ለዓለም ሁሉ ይሰበካል። በወንጌል የማይታረስ በወንጌል የማይደረስ ዓለም ሀገር አይኖርም። እግዚአብሔር ይህንን ታምር ያደርግልናል። የዛሬውን አምልኮ በዚህ ሁኔታ ነበር ያጠናቀቅነው። እግዚአብሔር የተመሰገነ ይሁን። ይህንን ቪዲዮን ወይም ይህንን ንግግሬን በትዕግስት ስላዳመጣችሁ ከልቤ አመሰግናችኋለሁ። ተባረኩ። እወዳችኋለሁ። እግዚአብሔር ዘመናችሁን
ይባርካችሁ። ከስር ባለው በስልክ ቁጥርና በአንዳንድ ኦፊስ ቁጥሮች ደውላችሁ እንድታበረታቱን እንድትጠይቁን በፍቅር እጠይቃችኋለሁ። አኳንት ቁጥሩንም የቤተክርስቲያኑንም የግለሰቡንም አኳንት ከስር እናስቀምጣለን። ለምትደግፉ ሰዎች ከዛ በብዙ እንድትረዱን እንፈልጋችኋለን፣ እንጠይቃችኋለን። እግዚአብሔር ዘመናችሁን ይባርክ፣ ትዳራችሁን ይባርክ። እግዚአብሔር ህይወታችሁን፣ ንግዳችሁን፣ ትምህርታችሁን፣ ኑሯችሁን ሁሉ እግዚአብሔር ይባርክ። በጣም ነው የምወዳችሁ። ተባረኩልኝ። መልካም ጊዜ ይሁንላችሁ።